ኧረ ጉድ ዘውጁና ጉዳ መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተወዳጅ የሆናችሁ የሀዩ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ ውዶች። በአዲስ ቪዲዮ መጥቼላችኋለሁ። ዘውጁና ጉዳ መጣ እላችኋለሁ ውዶቼ። ሙነወር ከሚስቱ ጋር ተጣሉ። ሙነወር ከሚስቱ ጋር ተጣሉ። እሷ ዱባይ ነው ያለችው፣ እሱ ኢትዮጵያ ነው ያለው። በእህታችን በአሲያ ቤት ገብቶ ዘውጁኒ አለ እና እኔ የምለው ማለት ነው እኔ የምለው ነገር ማለት ነው። ይሄ ዘውጁና መጀመሪያም እኔ አልመሰለኝም መጀመሪያም አልተዋጠልኝም ማለት ነው። ሚዲያ ላይ ዘውጁና የሚለው ማለት ነው። እና በጣም እንትን እያል ሚዲያ ላይ ሰሞኑ በጣም ዘውጁና እያሉ ነው። እና በጣም ነው የሚያስጠላው ማለት ነው። አንድ ነገር በሚዲያ የሚዘወጀው ነገር የሚጋቡት ነገር ምንም አይዋጥልኝም አይመስልምም። በጣም ነው የሚደብረው ማለት ነው። እውነት አሁን ትዳር ፈልጎ ነው አሁን ዘውጁና ብሎ በሚዲያ ላይ የሚመጣው አይደለም። ንብረት ፈልጎ ሀብት ፈልጎ ነው የሚመጣው ማለት ነው። ማንኛውም ሚዲያ ላይ የሚዘወጀው ምን ይላሉ እንትን ምን አላት ምን ያለው ትወስደኛለች ይወስደኛል። አውሮፓ ነው አሜሪካን ያለው መሆን አለበት። ምንድነው እስቲ እንትንሽን ንገሪኝ። በጣም ከባድ ነው። ወይኔ ባላ ምንድነው የሚሉት? መስፈርትሽን ንገሪኝ። መስፈርት ምንድነው? መስፈርት በቃ እሷ መስፈርት ትናገራለች። ረጅም፣ አጭር፣ ጥቁር፣ ጠይም ምን መስፈርቱን ስራ ያለው ስራ የሌለው አስታክፈረላ ከባድ ነው። በቃ ሚዲያ ላይ ሴት ልጅ በዚህ ያክል እኛ ክብራችንን ማጉደፍ የለብንም። ሴት ልጅ በተለይ ሴቶች ማለት ነው። አውሮፓ ያለ ይሁን እንግሊዛዊ ሀገር ያለ ይሁን ቁመቱ ረጅም ይሁን ቁመቱ እንደዚህ ይሁን ቀይ ይሁን ነጭ ይሁን ሹሃዳ ወላሂ በጣም እንደ ዕቃ ነው ማለት ነው የምንገባየው ማለት ነው። በቃ እንደው አላህ ያኑረንና ማናየው ጉድ የለም ማለት ነው። ይሄ ሚዲያ እስካለ ድረስ አላህ ያኑረንና ማናየው ጉድ የለም። ሱብሃንአላህ ከባድ ነው። እና ሲቀጥል ደግሞ በእህታችን አሲያ ቤት ሙነወር ገብቶ ዘውጁኝ ሲሉ ልጅ አለክ ሚስት አለክ እንዴት ነው በምን ምክንያት ነው? የለም በቃ ጥያቄም የለም። በቃ ዘውጁኝ በቃ መዘግብሃለሁ አንተን የምትፈልግ ከመጣች እንደዚህ ሰው እንዴት ነው? ቆይ እንዴት ነው? አሁን ይኸው ሙነወር ከሚስቱ ጋር ተጣላ ማለት አሁን ሚዲያ ላይ ለምንድን ነው እንደዚህ የምታረገው ተብሎ ሲጠየቅ ምስቴ ክብር የላትም፣ ለኔ ክብር የላትም፣ እኔን ሳታስፈቅድ እኔ ያለኔ ፍቃድ ያለኔ እንትን ሳታማክር ዱባይ ሄዳለች። እሷ ዱባይ ሳታማክረው ስለመጣች አጥፍታለች። ማማከር ነበረባት እና የመጣችበት ደግሞ ምክንያት ሊኖራት ይችላል። ወይ ካማከርኩት አትጂ ሊለኝ ይችላል ብላ አስባ ይሆናል። የመጣችበት አላማ ግብ አላት ሊሆን ይችላል። በውስጥ የሚፈቱትን ነገር በአደባባይ አስባችሁታል? በአደባባይ ያወጡት ማለት ነው። ሱብሃንአላህ አላህ ከእንደዚህ አይነት ይጠብቀን። እና ሲቀጥል እና በጣም ነው የሚከብደው ሚዲያ ላይ የሚጋቡት ሚዲያ ላይ የሚጋቡት ማለት ነው። እኔ ምንም አይመስለኝም። ምንም መጨረሻው ማያምር መጨረሻው ምንም። አሁን ባለፈው ሀቢባ ቤት ማለት ነው አንደኛው ምን እንዳለች ማለት ነው ያኔ በቃ ጨረሱ ማለት ነው። ወደ እሷ ዱባይ ነው ያለችው፣ እሱ ኢትዮጵያ ነው ያለው። ጨረሱና ከዛ ዱባይ ትውሰደኝ አለ። ዱባይ ስትወስደኝ ራሴው ጨርሼ ነው ወደ ዱባይ የሚሄደው። እዛ ከሄድኩ በኋላ እሷም ትሰራለች እኔም እሰራለሁ ብሎ ነው የተስማሙት ማለት ነው። በውስጥ ሲሄድላት ስንት ብትጠይቀው ጥሩ ነው? 600,000 ብር ማለት ነው የኢትዮጵያ 600,000 ብር። ይሄ ልጅ አሁን 600,000 ብር ኬት አምጥቶ ወደ እሷ ጋር ይምጣ?
600 ሺህ ብር ካለው እዛ እንትን አይልም ስራ አይፈጥርበትም እንዴ? በጣም ከባድ ነው። በውስጥ ሲኬድ ያኔ ብርና ዱንያ ሀብት ምናምን ፈልገው ነው። አሁን ለምሳሌ አውሮፓ ያለች ትሁን እንግሊዛዊ ሀገር አለች ትሁን አሜሪካዊ፣ ካናዳ፣ እንደዚህ ሳውዝ አፍሪካ ያለች ያለው ይሁን ይሄ ለምንድን ነው የሚያቀርቡት የሚመስላችሁ? ዱንያ ፈልገው ነው። ቢሄዱ ራሱ መጨረሻቸው አያምርም። አሁን የእውነት ጋብቻ እና እውነትም ትዳር አጥተው ነው ሚዲያ ላይ ያኔ ዘውጁን አጋቡኝ ብለው የሚመጡት ማለት ነው። እና በጣም ነው የሚያስጠላው። እውነት ሀቅ እውነት ለመናገር ማለት ነው። አሁን በተለይ ደግሞ በቃ አዋቂ ናቸው ያንተ ታላላቅ ቲክቶከሮች የሚባሉት ነው። አሁን በቃ አዋቂ ናቸው የሚባሉት በቲክቶክ አዋቂ ናቸው የሚባሉት ነው እነሱ ማለት እና በጣም በዚህ ያክል ሴቶች በዚህ ያክል በራሳችን እጅ ራሳችን ማዋረድ ማራከስ የለብንም ማለት ነው። እና አላህ ልትፈሩ ይገባል። ሴቶቹም ወንዶችም ያኔ ወንዶች ሁሉ ወንዶች ሳይሆን አንዳንድ ወንዶች ማለት ነው። ሴቶችም ሁሉም ሴቶች ሳይሆን አንዳንድ ሴቶች ያኔ ዱንያ የምትወዱን ዱንያ የምትፈልጉ ሴቶች አላህን ፍሩ። መጨረሻችሁ አያምርም ማለት ነው። መጨረሻችሁ በፍጹም አያምርም። እና አላህን ልትፈሩ ይገባል ማለት ነው ውዶቼ። እና በጣም ነው የሚከብደው ማለት ነው እዚህ ጋር ማለት ነው። አጋቡኝ ዘውጁኝ ሚዲያ ላይ እንዴት ነው አሁን የእውነት አርጋሽ የምትቀበዩ? እንትን ሚዲያ ላይ የሚመጣን ወንድ ሚዲያ ላይ የምትመጣን ሴት ለእንትን ወይ ቁም ነገሯን አይተው ወይም ደግሞ ምኗም አይተው አይደለም ሚዲያ ላይ የሚመጡት ማለት ነው ዘውጁኝ እያሉ። እና አላህ ከእንደዚህ አይነት ይጠብቀን ማለት ነው። ትልልቅ ቲክቶከሮች ትልልቅ እንትኖች ማለት ነው አዋቂ ነኝ የምትሉት አላህን ልትፈሩ ይገባል። አላህን ፍሩ፣ አላህን እንፍራ። እና ሲቀጥል አላህ ብቻ ለሁላችንም አላህ ልቦና ይስጠን ማለት ነው። ቀልብ ይስጠን ማለት ነው። እና ቤተሰብ እንትን ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቪዲዮን እስከ መጨረሻው ተከታተሉኝ። እና አላህ ይጠብቀን ማለት ነው። እና ወላሂ በጣም ነው የሚከብደው ማለት ነው። እና በቃ የማልጠብቃቸው ሰዎች ራሱ አጋቡኝ ብለው ሲመጡ በጣም ነው እንትን ያልኩት ማለት ነው። እውነት የተገረምኩት እንትን ላይ ማለት ነው። አሲያ ቤት ማለት ነው። አሲያ ቤት አጋቡኝ ብለው ኩኪ ማለት ዙዙ አጋቡኝ ብለው መጥቷል። በዚህ ያክል እኔ በጣም ነው በቃ አዋቂ አድርጌ የማያችሁ የነበረው ማለት ነው። በዚህ ያክል የራሳችሁን ለምንድን ነው ሚዲያ ላይ ራሳችሁን የምታረክሱት? አሁን ባል ወንድ የእውነት አጥታችሁ ነው? የእውነት ወንድ አጥታችሁ ነው? አላጣችሁም። እና በዚህ ያክል ለምንድን ነው ራሳችሁን የምታራክሱት ማለት ነው? ወንዶችም በዚህ ልክ ማለት ነው። ለሴቶች ያኔ ወንዶች ሁሉም ወንዶች ሳይሆን አንዳንድ ወንዶች ለሴት ልጅ ክብር ይኖራችሁ ማለት ነው። ክብር ይኖራችሁ። ሴት ልጅ ካገባችኋት በኋላ ማለት ነው ክብር ልትሰጧት ይገባል። በቃ ያኔ በእስልምና 4 ይፈቀዳል እያላችሁ የማይሆን ነገር ማድረግ የለባችሁ ማለት ነው። 4 ይፈቀዳል እየተባለው ደግሞ ወይ እሷን ንብረት አይተህ ሂድ ግባ አይደለም። ራስክ ችለክ የምታስተዳድር ከሆነ ነው። ራስክ የምትችል ከሆነ ነው። እሷን ስደት እየሰደድክ እዛ አንተ ኢትዮጵያ ሆነክ ሌላ ሚስት ብር ያላት ነፈላልጋህ የምታገባ ነገር ከሆነ ይሄ የማይሆን ነገር ነው ማለት ነው። አላህን ልትፈሩ ይገባል አንዳንድ ወንዶች ማለት ነው። አላህን ፍሩ፣ አላህን እንፍራ። ደግሞ ለማግባት ማለት ነው ርስቁን የተጻፈው የትም አይሄድም። የተጻፈልሽን የትም አይሄድም። ምንድነው ሚዲያ ላይ ወጥሽ ራስሽን የምታረካክሹ ሴት ማለት ነው። አንዳንድ ሴቶች የተጻፈልሽን ቤትሽን አንኳኩቶ ነው የሚመጣው። አንኳኩቶ ማለት ነው። አንቺ ብቻ ዕልም ይኑርሽ፣ ኢማን ይኑርሽ፣ አላህን የምትፈሪ ይሆን። ስለዚህ አንኳኩቶ ቤትሽ ድረስ ይመጣል ባል ወንድ ማለት ነው። ወንዶችም እንደዛው በአካል ሄዳችሁ አይታችኋት ምን ትሆን? አላህን ትፈራለች፣ በኢማኗ ጠንካራ ናት፣
ባገባት ትሆነኛለች ብላችሁ በአካል አይታችሁ መርጣችሁ ማግባት አለባችሁ ማለት ነው። ሚዲያ ላይ የሚዲያ ምንድን ነው? ዱንያ ካልተፈለገ አውሮፓ እንድትወስድ አሜሪካ እንድትወስድ ካልፈለግ ሚዲያ ላይ ለምንድን ነው አጋቡኝ የምትለው? እና አላህን ልትፈሩ ይገባል። እና ቤተሰቦቼ በያላችሁ በሰላማችሁን አላህ ያብዛልኝ። እና በአዳዲስ ቪዲዮዎች ብቅ እንላለን። ላይክ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ላይክ እያረጋችሁ ኮሜንት አስቀምጡልኝ። አስተያየታችሁን ኮሜንት ስራ አስቀምጡልኝ። እኛ ሀቂቃ እውነት ለመናገር ማለት ነው ሴቶች እኛ ራሳችን ማስከበር አለብን። ራሳችን ነው ግን አላህ ብቻ አስቀምጦ ያሳየን። እማንሰማው ጉድ የለም ማለት ነው። ማናየው የማንሰማው ጉድ የለም። አላህ ይጠብቀን። ጥሩን አላህ ያሳየን። እንደዚህ አይነቱን ነገር ሳይሆን ጥሩን አላህ ሀገራችን ሰላም ያርግልን፣ አማን ያርግልን እና ጥሩን የምናይ ያርገን ማለት ነው። እና አበረታቱኝ፣ ሰላማችሁን ብዝት ያርግልኝ እና ደገፍ እያረጋችሁ አሳድጉኝ። ደገፍ አርጋችሁ አሳድጉኝ እላችኋለሁ ውዶቼ። እና ሴቶችዬ ራሳችሁን ጠብቁ፣ ክብራችሁን ጠብቁ። ክብር የሴት ልጅ ክብር ራሷ ስትጠብቅ ነው በቃ ማንም ሊጠብቅላት የሚችለው ማለት ነው። እና አትሳሳቱ። ሚዲያ ላይ አጋቡኝ ብላችሁ አትምጡ። እንትን ያለልሽን የርስቅሽን የጻፈልሽን የትም አይሄድም ይመጣል ቤትሽ አንኳኩቶ ማለት ነው። ስለዚህ አደራሽን እንዳትሸወጂ ማለት ነው። አትሸወጂ። ሲቀጥል አንዳንድ ሴቶች ደግሞ አጋቡኝ የምትሉት አውሮፓ ካለ አውሮፓ እንዲወስድሽ ነው፣ አሜሪካን ካለ አሜሪካን እንዲወስድሽ ነው፣ ካናዳ ካለ ካናዳ እንዲወስድሽ ነው። ሄደሽም ደግሞ በቃ ሀብቱን አይተሽ ወይም አላህን ማትፈሪ ከሆነ ልትከጁ ትችያለሽ። ግን አላህን እንፍራ። በቃ የፈጠራችሁን ፈጣሪያችሁን መፍራት ነው ያለባችሁ። ዱንያውን አይታችሁ መግባት የለባችሁ። መጨረሻችሁ አያምርም። በቃ እንደዚህ አይነት እንትኖች ማለት ነው። እና በቀጣይ ቪዲዮ እንገናኛለን።